አባት የቤት ማገር የቤት ውበት ነው ይባላል። መልካም አባት ልጆቹንና ቤተሰቡን ከማስደሰት አልፎ በማህበረሰብም ይወደዳል፣ ይከበራል። ያጠፋ እንዲገስጽ፣ ተቆጥቶ እንዲመልስ፣ እንዲመክር፣ መልካም የሆነውንም እንዲመርቅ ተመርጦ ይጠራል። ዱም ሚዲያና ፕሮሞሽን ምርጥ አባቶች እውቅና ይገባቸዋል ሲል ለ10ኛ ዓመት ዘንድሮ የአባቶች ቀንን በሀገር አቀፍ ደረጃ ከህዝቡ ጋር በጋራ ለማክበር እየተዘጋጀ ነው። በ2003 ዓመተ ምህረት በዩድ አቢሲኒያ ከአዘጋጅ ኮሚቴው የአንዱን አባት ለማክበርና ለማመስገን በተዘጋጀ ትንሽ ዝግጅት ለምን ይህን መሰል ነገር ለመላ መልካም ኢትዮጵያውያን አባቶች አንሰጣቸውም ከሚል እሳቤ የተነሳው የኢትዮጵያ አባቶች ቀን እስካሁን 9 ጊዜ ተከብሮ አልፏል። የ2011 ዓመተ ምህረት የኢትዮጵያ አባቶች ቀን ለየት የሚያደርገው በ9ኙም ክልሎች በመዘዋወር ከየዞኑ ምርጥ አባቶችን በማህበረሰቡ ተወካዮች በመምረጥ በመጨረሻም የክልሉን አንድ ምርጥ አባት በመምረጥና 9 አባቶች የተካተቱበት የሰላም አባቶች ሀገር አቀፍ ቡድን የመመስረት ዓላማ ይዞ የተነሳ መሆኑ ነው። እነዚህ አባቶች በምን መስፈርት ነው የሚመረጡት ለሚለው ጥያቄ ያዘጋጆቹ ኮሚቴ ከቤተሰብ ጀምሮ የተሻለ ተግባር ያላቸው ለሀገር ምሳሌ የሆኑ አባቶች እውቅና ይሰጣቸዋል ሲሉ ከዚህ ቀደም በባህር ዳር ከተማ በተከበረው የኢትዮጵያ አባቶች ቀን ላይ እውቅና ስለተሰጣቸው አባት እንዲህ ይናገራሉ። የባህር ዳር ዘንባባዎችን የተከሉ አቶ ዋሴ አካሉ ጥሩነህ ይባላሉ። የ92 ዓመት የሚባለጸጋ ናቸው። እኛ አባት እነዛን ዛፎች ከተለያዩ ሀገራቶች አምጥተው ዘንባባዎችን የተከሉ ናቸው። እስካሁን ድረስ ላይ ግን መንግስት ምንም አይነት እውቅናም ሳይሰጣቸው ለረጅም ዓመታት ተደብቀው የነበሩ አባት ናቸው። እሳቸውን አባት በእለቱ አውጥተን የእግር የማጠብ ስነስርዓትና የእውቅና የመስጠት ስራ ላይ የሰራ ነው ባህር ዳር ላይ እኛ ነን። ከዛ በኋላ ነው የሚመለከተው ከክልሉ መስተዳድር ጋር የማገናኘት ስራ ሰራንና እኛ አባት ዛሬ በክልሉ ደረጃ ላይ የተሻለ ድጋፍ እየተደረገላቸው ያለና እንደ ቅርጽ እየተያዙ ያሉ አባት ናቸው። ዱም ሚዲያና ፕሮሞሽን የሚያዘጋጀው የአባቶች ቀን ግንቦት 15 በአዲስ አበባ እንዲከበር ቀነ ቀጠሮ ተሰጥቶታል። ይህ ቀን የተመረጠበት ምክንያትም የዝግጅቱ የበላይ ጠባቂ የሆኑት የቀድሞ የኢፌዴሪ ፕሬዝዳንት ግርማ ወልደ ጊዮርጊስ ከአድዋ ድል በኋላ በ1888 ዓ.ም ግንቦት 15 ቀን አዲስ አበባ ተመልሰው ከቤተሰቦቻቸው ጋር የተገናኙበት ቀን ስለሆነ እንደሆነ አዘጋጅ ኮሚቴው አብራርቷል። ግንቦት 15 ከየክልሉ ከተመረጡ ምርጥ አባቶች ጋር በሚከበረው የኢትዮጵያ አባቶች ቀን የእግር ማጠብና የጋቢ ማልበስ ስነ ስርዓቶች ይደረጋሉ። አባቶቹም የሰላም አባት የሚል ስያሜ ይሰጣቸዋል። በሀገር አቀፍ ደረጃ ለክፉና ለመልካም ሁሉ በመሳተፍ ኢትዮጵያ ወደ ተሻለ ሰላምና ብልጽግና እንድትሻገር የአባትነት ድርሻቸውንም ይወጣሉ።